ሰላም ሰላም እንደምን አላችሁ? የእግዚአብሔር ሰላም ይብዛላችሁ። እንኳን ለዛሬ ቀን እግዚአብሔር አበቃን። እግዚአብሔር የሚዘገየው ለበጎ ነው የሚል መልእክት ይዤ መጥቻለሁ። እግዚአብሔር ሲዘገይ ለመልካም ነው። እግዚአብሔር ሲቆይ ለመልካም ነው። የእግዚአብሔር ቃል ሲናገር ዘፍጥረት ምዕራፍ 12 እስከ ምዕራፍ 21 ድረስ እግዚአብሔር ለአብርሃም እንዴት እንደዘገየና ዘግይታ የመጣች ተስፋ ምን ያህል የአብርሃምን ሕይወት ደስ እንዳሰኘች የሳራን ቤት በሳቅ የሞላ እንደሆነ ትረዳላችሁ። እንደገና ደግሞ የእግዚአብሔር ቃል መጽሐፈ ሳሙኤል ቀዳማዊ ምዕራፍ አንድና ሁለትን ስትመለከቱ ምዕራፍ አንድ የሃና የለቅሷ የጭንቀት ጊዜ ነበር። ከተወሰነ ቁጥሮች በኋላ ደግሞ የደስታ ጊዜ ሆነ። እግዚአብሔር የዘጋውን ማዕፀን ከፈተ። ዘግይቶ ለሃና መጣላት። ደስ የሚያሰኝ ልብን የሚያሳርፍ እግዚአብሔር የሚጠቀምበትን ነቢይ ወልዳለች። እንዲሁም ደግሞ የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስትመለከቱ ማርታና ማርያም ወንድማቸው አልዓዛር ታሞ ነበር። ወደ ኢየሱስ መልእክት ሲልኩ እንዲህ ብለው ላኩ፣ የምትወደው ታሟል ብለው ላኩ። ኢየሱስ አልመጣም። ታመመ፣ እጅግ ታመመ። ጣር ላይ ያለም አልመጣም። ሞተ፣ አልመጣም። ሲገንዙት አልመጣም። ሳጥኑ ሲከቱ አልመጣም። ያ ብቻ አይደለም፣ መቃብሩ ወስዶ ሲቀብሩ አልመጣም። የምትወደው ታሟል የተባለ ጌታ ቆየ፣ ዘገየ። በመጨረሻም ድንጋይ ከድነው ሲመለሱም አልመጣም። ቆይቶ በአራተኛው ቀን መጣ። እግዚአብሔር ሲዘገይ ለመልካም ነው። መጥቶ ግን የሞተውን አንስቷል። እግዚአብሔር ይመስገን። እግዚአብሔር ቃል እንዲህ ነው የሚናገረው፣ ነገሮቻችሁ ላይ እግዚአብሔር ሲዘገይ ለመልካም ነው። እግዚአብሔር ይመስገን። ኢየሱስ የቆየው ለመልካም ነው። አምላኬ የዘገየው ለበጎ ነው። በራሱ ጊዜ መጥቶ ሕይወቴን ሊያሳምር ነው። ኢየሱስ የቆየው ለመልካም ነው። እግዚአብሔር የቆየው ለመልካም ነው። አምላኬ የዘገየው ለበጎ ነው። በራሱ ጊዜ መጥቶ ሕይወቴን ሊያሳምር ነው። አምላኬ የቆየው ለመልካም ነው። ጊዜው ቢረዝምም እድሜው ቢገፋም ፈጽሞለታል የተስፋ ቃሉን። ዘግይቶ መጥቶ ይስሐቅን ሰጠው፣ እንደ ምድርም አሸዋ በዛው። ከእርሱ ዘር መጣ ቤዛ የሆነው፣ አምላኩ የቆየው ለበጎ ነው። እግዚአብሔር የቆየው ለመልካም ነው። አምላኬ የዘገየው ለበጎ ነው። በራሱ ጊዜ መጥቶ ታሪኬን ሊቀይር ነው። ኢየሱስ የቆየው ለመልካም ነው። አልዓዛር ታሞ ማርታና ማርያም ጌታ እንዲመጣ መልእክት ላኩበት። ሞቶ እስኪቀበር ጭራሽ እስኪሸት 4 ቀን ቆየህ እዚያው ባለበት። መጥቶ ለሞተው ሕይወትን ሰጥቷል። ኢየሱስ ቢቆይም ድንቅን ሰርቷል። እግዚአብሔር የቆየው ለመልካም ነው። አምላኬ የዘገየው ለበጎ ነው። በራሱ ጊዜ መጥቶ ሕይወቴን ሊያሳምር ነው። ኢየሱስ የቆየው ለመልካም ነው። ቆይቶ ቢመጣም ለመልካም ነው። እግዚአብሔር መልካም ነው። ተባረኩ።